አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን ዲያቆን ሄኖክ ኃይሌ፣ ክቡር መምህራችን መምህር ዲያቆን ኤፍሬም፣ ክብርት እህታችን ዘማሪት ምርትነሽ ጥላሁን፣ ከሩቅም ከቅርብም የተገኛችሁ አበው ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያን ልጆች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን በእድሜያችን ላይ ጨምሮ በዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዕለቱ የምንማርበት የመጽሐፍ ቅዱስ ክፍል አድርገንም የመረጥነው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 33 እስከ 40 ድረስ ባለው ክፍለ ምንባብ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 21 ቁጥር 33 ሌላ ምሳሌም ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጠመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ። ገበሬዎቹም ባሮቹን ይዘው አንዱን ደበደቡት፣ አንዱን ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞች የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። በኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ እንግደለውና ርስቱን እናግኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል? እነርሱም ክፉዎችን በክፉ ያጠፋቸዋል፣ የወይኑም አትክልትን ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጣቸዋል አሉት። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚያም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበት ሁሉ ይፈጨዋል አለ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይሄንን ሁሉ ምናልባት ለማስታወስ ሊከብደን ስለሚችል ቁጥር 37 ላይ ባለው ልጄን ይፈሩታል በሚል ርዕስ እንማራለን። እስኪ ልጄን ይፈሩታል በሉ። ዛሬ ያለንበት በዓል እንግዲህ እንደምታውቁት በዓለ ሆሳዕና ነው። በዓለ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካ በዓል ከመከበሩ ከ5 ቀን ቀድሞ ወደ ኢየሩሳሌም የገባበት በዓል ነው። ጌታችን ኢየሱስ ክርስቶስ እንግዲህ ወደ ኢየሩሳሌም ሲገባ ይሄ መጀመሪያው አይደለም። ብዙ ጊዜ ገብቷል፣ ወጥቷልም ጭምር። የዛሬው አገባቡ ግን የሚደንቀውና ሆሳዕና ብለንም እንድናከብር ያስገደደን ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአሁኑ ጊዜ ላይ የገባው እንደ ትላንትና ሊወጣ፣ ጌታችን ኢየሱስ ክርስቶስ በአሁኑ ወደ ኢየሩሳሌም የገባው ትላንትና እንዳደረጋቸው አድርጎ ለመውጣት ሳይሆን ለመሰቀልና ተላልፎ ለመሰጠት ነው። ተላልፎ ከመሰጠቱ አስቀድሞ ግን ዛሬ በዓሉን የምናከብርበትን የሆሳዕናን ድርጊት ወይንም ደግሞ ተአምር ፈጽሟል። ሆሳዕና ጌታችን ኢየሱስ ክርስቶስ በአህያና በውርንጭላይቱ ጀርባ ላይ ተጭኖ ወደ ኢየሩሳሌም ገብቶ አንድም ደግሞ አንጽሖተ ቤተ መቅደስን ምኩራብ ብለን ከዚህ በፊት የአብይ ጾም 3ኛ ሳምንት ላይ ያከበርነውን ቤተ መቅደሱን ያነጻበትን ቀን ለሁለተኛ ጊዜ የደገመው በዛሬው ዕለት ላይ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚች ወደ ኢየሩሳሌም የገባበት ምክንያቶች በጣም ብዙ ቢሆኑም ለእኛ ለትምህርታችን ግን ሁለቱም ብቻ ነው የምንጠቅሰው። አንደኛው ቤተ መቅደሱን ያነጻበት ነው። እስኪ ቤተ መቅደሱን በሉ። ያነጻበት። እንግዲህ ጌታችን ኢየሱስ ክርስቶስ ቤተ መቅደሱን ለማንጻት እና ንጽሕናውን ለመመለስ ወደ ኢየሩሳሌም የገባው መጀመሪያ በአህያ ላይ ተጭኖ ነው። ከደቀ መዛሙርቱ መካከል ሁለቱን ጠራና አምላካችን ኢየሱስ ክርስቶስ ሂዱና ወደ ከተማ አህያውንና ውርንጭላውን ፈታችሁ አምጡልኝ፣ የሚጠይቃችሁ ካለ ጌታቸው ይፈልጋቸዋል ብላችሁ ንገሯቸዋል። ያ ባለቤት እንግዲህ እንደ አንድ የአህያ ባለቤት ብታስቡት ፈተው የሚያመጡትንና የሚወስዱትን ሰዎች አያውቃቸውም።
የአህያውን አገልግሎት ለምን እንደሚፈልጉትም አያውቅም። ብቻ እነሱም የታዘዙትን ሰዎች አምነው በመሄድ ለዛ አህያውን ይጠብቅ ለነበረውና ባለቤት ለነበረው ሰው ብቸኛ ያሉት ነገር ቢኖር ማን ይፈልጋቸዋል? ጌታ ይፈልጋቸዋል። አምላክ ለአገልግሎት አጭቷቸዋል ብሎ ነው። እንግዲህ ያቺ አህያ ከዛ በፊት ምን ትሸከም ምን ታድርግ ማንም የሚያውቅ የለም። በዛች ቀን ላይ ግን ለመሸከም ተፈታ ሄደችው ንጉሠ ሰማይ ወምድር የሆነውን ጌታችን ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስም አህያውና ውርንጭላው ከመጣለት በኋላ በመጀመሪያ አስቀድሞ በአህያይቱ ላይ ተጫነ። አህያይቷ ላይ የተጫነበት ዋነኛው ምክንያት ውርንጭላይቱ እንግዲህ እንደ አንድ የአህያ ልጅ ብታስቧት ለሸክም ገና ናት። ሸክም ለመሸከም ከባድ የሆነ ነገር በጀርባዋ ላይ ጭና ለመዞር በጣም ገና ናት፣ ውርንጭላ ናታ። አህያ ግን ሸክም የለመደ ነገር ነው፣ ወይም ሸክም የለመደ እንስሳ ነው። ስለዚህ አስቀድሞ ኢየሱስ ክርስቶስ ወደ እርሱ እንስሳቱን ሲያመጡት አህያው ላይ ነው መጀመሪያ የተቀመጠው። ሸክም በሚያውቀው በአህያይቱ ላይ የተቀመጠው ውርንጭላይቱ ላይ ከመቀመጡ አስቀድሞ አህያዋ ላይ ልክ ተቀምጦ በሚሄድበት ጊዜ ላይ ውርንጭላይቱ ማብራ ስለምትሄድ ውርንጭላይቱ አህያይቱ ላይ መቀመጡን ስታይ አንደኛ እሷ ላይም ሲቀመጥባት ሸክሙ ይከብዳል ብለው ወደ ኋላ እንዳትሸሽ። ጌታችን ኢየሱስ ክርስቶስን የተሸከመችው አህያ የነቢያት ምሳሌ ናት። የማን ምሳሌ አልኳችሁ? የነቢያት ምሳሌ ናት። ውርንጭላይቱ ደግሞ የሐዋርያት ምሳሌ ናት። ሐዋርያት አስቀድመው ጌታችን ኢየሱስ ክርስቶስን ስሙንም ሕይወቱንም ተሸክመው መንፈስ ቅዱስን ተቀብለው ወደ አጽናፈ ዓለም ዞረው በስሙ ከማስተማራቸው አስቀድሞ ስለሱ ትንቢት ሲናገሩና ሲያስተምሩ የነበሩት የክርስቶስን የመከራ መስቀል ሕይወት አስቀድመው ሲካፈሉ የነበሩት ነቢያት ናቸው። ነቢያት በነገራችን ላይ አብዛኞቹ በሚባል ደረጃ የሞቱትና ብዙ ጽዋቶ መከራ የተቀበሉት ስለ ኢየሱስ ክርስቶስ በመናገር ነው። አንዱን እንኳን እናንሳ ብንል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ሁላችንም የምናውቀው ጥቅስ ነው። እስኪ ድንግል በሉ። በድንግልና እሺ፣ ከዛስ ምን ታረጋለች? ስሙንም ማን ትለዋለች? ታውቃላችሁ። ሊቃውንት ሲያስተምሩ ኢሳይያስን ያስገደለውና በመጋዝ እንዲሰነጠቅ ያደረገው ጥቅስ ይሄ ነው። ስለማን መናገሩ? ስለ ድንግል ብቻ አይደለም። አማኑኤል ብሎ ጠርቶ ማን ከኛ ጋር ይሆናል በማለቱ፣ እግዚአብሔር ከኛ ጋር ይሆናል በማለቱ እግዚአብሔር ሰው ከመሆኑ በፊት አስቀድሞ የነበረው ኢሳይያስ የክርስቶስን መከራ ከሩቅ ሆኖ እንዳየው ሁሉ ሰው መሆኑንም ከሩቅ ሆኖ አይቶ ቢናገር ዋጋ ከፍሎበታል። ስለዚህ ነቢያት ብዙ ነገርን ስለ ክርስቶስ ሲሉ ተቀብለዋል። አህያይቱ ላይ መጀመሪያ መቀመጡ ጌታችን ኢየሱስ ክርስቶስ ለሐዋርያት እንዲያስተምሩ ስሙን ተሸክመው ወደ ዓለም ከመዞራቸው በፊት አስቀድመው እነሱ የተሸከሙትን ክርስቶስ ነቢያት እንደተሸከሙት እንዲያውቁ። ከዛ በኋላ በአህያይቱ ላይ ከተሸከመችው ወይም ደግሞ በአህያይቱ ላይ ተጭኖ ወደ ኢየሩሳሌም ገባ። የገባባት ከቢታንያ አንስቶ እስከ ተጠጋበት እስከ ቤተ መቅደሱ ድረስ 10 ምዕራፍ ነው። ስንት ምዕራፍ? 10 ምዕራፍ ነው። 10ሩን ምዕራፍ ረጅሙን ጉዞ በነቢያት ጀርባ ላይ ነበረ ተጭኖ ክርስቶስ የመጣው። በነቢያት ጀርባ ላይ ሆኖ ነበረ ሲናገር ሲያስተምር የቆየው። ቤተ መቅደሱ ጋር ግን ልክ ሲደርስ ወይም ለቤተ መቅደሱ ጥቂት 6 ምዕራፎች ሲቀሩት ግን አህያው ላይ ወረደና ወደ ውርንጭላይቱ ላይ ተጫነ። ምን ለማለት ነው? ክርስቶስ ዓለማትን ፈጥሮ ሰው ሆኖ ካዳነን በኋላ ሐዋርያት ደግሞ ተነስተው ኢየሱስን ተሸክመው ማስተማር የጀመሩበትና ማገልገል የጀመሩበት ዘመን ነቢያቱ ካስተማሩበት ዘመን ስለሚያጥር ነው። ክርስቶስ ይመጣል፣ ይወርዳል፣ ይወለዳል የሚባልበት ዘመን መጥቶ ይዳኘናል፣ ይፈርደናል ከምንለው ዘመን አንጻር ጋር ስናየው በጣም አጭር ይመስላል። ነገር ግን በጣም ረጅሙ ዘመን ያለ ክርስቶስ የኖርንበት ዘመን ነው። እየሰማችሁ ነው? ያለ ክርስቶስ የነበርንበትና ሰው ሆኖ እኛን ለማዳን ከመውረዱ በፊት የነበረው ዘመን በጣም ረጅም ዘመን ብታስቡት፣ አሁን እንደው በአመክንዮ ሎጂካሊ ብታስቡት ከ5500 ዘመንና ክርስቶስ ሰው ሆኖ በዚች ምድር መመላለስ ጀምሮ ዓመተ ምህረት ብለን መቁጠር ከጀመርንበት ዘመን የትኛውን የሚበልጥ እንዴ? አሁን ያላችሁበት ዓመት ስንት ነው? ከ2017 እና ከ5500 የሚበልጠው የትኛው ነው? 5500 እንዲበልጥ ያደረገው በነገራችን ላይ ዘመኑ ሩቅ ሆኖ ሳይሆን ማን ከኛ ጋር ስላልነበረ፣ እግዚአብሔር ከኛ ጋር ስላልነበረ ነው። በጣም አጭር የነበረችው በጣም ሰፊ የምትሆንብን ያቺ ወቅት ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በውርንጭላይቱ ላይ ተጫነ፣ ወደ ቤተ መቅደሱም ገባ። የኛ አንደኛው ኢየሩሳሌም ክርስቶስ ገባ ብለን ያነሳነውን ጭብጥ ለማንሳት የምንጀምረው ከዚህ ክፍል ጀምሮ ነው።
ጌታችን ኢየሱስ ክርስቶስም በውርንጭላይቱ ላይ ከተቀመጠ በኋላ ቤተ መቅደሱን 3 ጊዜ ዞረው። 3 ጊዜ ሲዞረው ከዛች ከገባባት ከኢየሩሳሌም አንስቶ አብረውት ይከተሉት የነበረ ሕዝብ ነበር። እንኳን እሱ ይቀርና የተቀመጠባት አህያ መሬት እንዳይነካት ልብሳቸውን እያነጠፉ ዘንባባ ልክ እኛ ባናታችን ላይ እንዳሰርነው ይዘው አንድም ጎዝጉዘው ሆሳና በዳዊት ስም የሚመጣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እያመሰገኑ ነው ወደ ቤተ መቅደሱ ያስገቡት። ስለዚህ ጫጫታ አለ ማለት ነው። እልልታ አለ፣ ደስታ አለ። በጣም ድምቀት ያለበት ስነ ስርዓት ነው። ጌታችን ኢየሱስ ክርስቶስ ግን ልክ ወደ ኢየሩሳሌም ገብቶ ቤተ መቅደሱን 3 ጊዜ ከዞረው በኋላ ጌታችን ምን ብሎ ተናገረ? ይህ መቅደስ ወይም ይህ ቦታ የጸሎት ቤቴ ነው አለ። የምን ቤቴ ነው? እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። እንግዲህ ልብ ብላችሁ ስሙ። ክርስቶስ ያ የሚተቀመጠበት ውርንጭላ ላይ ሆኖ ያችን ቤተ መቅደስ ሲዞር ስለ ቤተ መቅደሱ በትኩረት ላይ የሚችልበት ብዙ ምክንያት ነበር። ህዝቡ እየጮኸ ነው፣ ህዝቡ እልል እያለ ነው። እሱ ደግሞ ሳያንስ ቤተ መቅደሱ ዙሪያ ላይ መደረግ የሌለባቸው ደግሞ ብዙ ድርጊቶች አሉ። አንዳንዶች ሻጮች ለዋጮች ሆነው ሌሎች የሚያመጡትን ዕቃዎች ወይንም ደግሞ ለመስዋዕት የሚሆኑ እንስሳትን እያስገቡ በራሳቸው ፋንታ የሚለውጡ ነበሩ። ሌሎች ደግሞ በሬዎችን፣ በጎችን፣ ርግቦችን፣ ሌሎች ለመስዋዕት የሚያስፈልጉ እንስሳትን ደግሞ ይሸጡ ነበር። ስለዚህ በጣም ቤተ መቅደሱን በህሊናችሁ ብትስሉት በጣም ጫጫታ ያለበት ነው። እንኳን እንደዚህ ሊያስብል ይቀርና ምናልባት ክርስቶስ ቢናገር መጀመሪያ መናገር የነበረበት ዝም በሉ ነበር። ግን ጌታችን ኢየሱስ ክርስቶስ ማንንም ዝም ሳያስብል አስቀድሞ ቤተ መቅደሱን አየውና ይህ ቤት የምን ቤት ነው አለ? የጸሎት ቤት ነው። እናንተ ግን የወንበዴዎች ዋሻ አረጋችሁት አለ። እንግዲህ ወደ ኋላ ወደ መጀመሪያው ቤተ መቅደሱን ወዳነጻበት ጊዜ ልውሰዳችሁ። ታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ የመጀመሪያው ጊዜ ላይ ቤተ መቅደሱን ለማንጻት በገባበት ወቅት ላይ ያባረራቸው እንስሳት ትዝ ይላችኋል? በሬዎች፣ በጎችና ርግቦች ናቸው። እስኪ በሬዎች በሉ እንጂ ርግቦች፣ በጎች። እነዚህ እንስሳት በነገራችን ላይ የተባረሩት እነሱ ጥፋተኞች ሆነው አይደለም። እነዚህ ነገሮች ቤተ መቅደሱ ላይ ሊገኙ ግድ ነበር። ምክንያቱም የኦሪቱ ስርዓትና ቤተ መቅደስ እንደሚያዘው ይሰዋ የነበረው ይደርስ የነበረውና ያርግ የነበረው የእንስሳት መስዋዕት። ስለዚህ እንስሳቱ በዛ ቦታ ላይ መገኘታቸው ምንም ክፋት የለው። የተገኙበት ዓላማ ነው እና ያስገኟቸው ሰዎች ናቸው ጥፋተኞች የነበሩት። ግን ጌታችን ኢየሱስ ክርስቶስ መጀመሪያ ጥፋተኞች የሆኑትን አይሁድን፣ ካህናትን ጅራፍ አንስቶ እነሱን ማባረር ሲያስፈልገው መጀመሪያ ያባረረው ግን እንስሳቱን። እየሰማችሁ ነው? እንስሳቱን ያባረራቸው ለምን እንደሆነ ታውቃላችሁ? በእንስሳቱ ከቤተ መቅደሱ ሲወጡና ሲባረሩ በማየት ውስጥ ምናልባት እኔም ልወጣ እችላለሁና አካሄዴን ላስተካክል እንዲሉ ነበር። ልክ አምላካችን ኢየሱስ ክርስቶስ ኦሪት ዘፍጥረት ምዕራፍ 3 ላይ የምታስታውሱ ከሆነ አዳም ሔዋንና እባቢቱ ኃጢአት ከሰሩ በኋላ መጀመሪያ እርግማኑን የጀመረው ከእባብ ነው። እባብ ምን አጠፋች? ብሉ ብላ ምናልባት ሰይጣን አድሮባት ምክር ማስተላለፊያ መንገድ ከመሆን ባለፈ ምን ያደረገችው ነገር አለ? በለሱን ቀጥፋ አልበላች፣ አላጎረሰች፣ ምንም ያደረገችው ነገር የለም። ግን እርግማኑ የጀመረው ከማን ነው? ከእባቢቱ ነው። የእባቧን መረገም ሲያዩ እባቧ ጥፋተኛ ሆና እግዚአብሔር የሚቀጣትን ቅጣት ሲመለከቱ አዳምና ሔዋን ንስሐ እንዲገቡና ወደ ልቡናቸው እንዲመለሱ ስለተፈለገ ነው። እንስሳቱም መጀመሪያ የተባረሩት ከሰዎቹ አስቀድመው ለዚህ ነው። እንስሳቶቹ ሲባረሩና ሲወጡ እኛም ልንወጣ እንችላለን ብለው እንዲጠነቀቁ ነው። ለዛ ነው ቅዱስ መጽሐፋችን ማንም የቆመ ቢመስለው እንዳይወድቅ ምን ያርግ ይላል። ቤተ መቅደስ ውስጥ ያለን ሰዎች ማንም ያለን ቢመስለን እንዳንወጣ እንጠንቀቅ። ሁሌም የቆምንበት ቦታ ላይ አለመገኘት ስላለ ማለት ነው። ሁሌም የተጠበቅንበት ቦታ ላይ መታጣት አለ። ስለዚህ ማናችንም የቆምን ቢመስለን እንዳንወድቅ ምን እናርግ? እግዚአብሔር ሁላችንም እንዳንወድቅ ይጠብቀን። ስለዚህ አምላካችን ምን አደረገ? እንስሳቱን አባረራቸው። ሊቃውንተ ቤተ ክርስቲያን የተባረሩትን እንስሳት ከመባረር ባለፈ በምስጢር ያስተምሩባቸዋል። በሬው የጥንካሬ ምሳሌ ነው ይላል። እስኪ ጥንካሬ በሉ። አዎ በሬ የጥንካሬ ምሳሌ ነው። እርግጥ ከበሬ በላይ ለጥንካሬ ምሳሌ የሚሆኑ እንስሳት አሉ። ለምሳሌ ከበሬ በላይ ፈረስ ይጠነክራል። ከበሬ በላይ ፈረስ ጥንካሬ አለው። ለምሳሌ መኪና ጉልበቱ የሚለካው በበሬ ነው በፈረስ ነው? በፈረስ ነው አይደለ? ግን ቅዱስ መጽሐፋችን በሬንም በጥንካሬ መስለዋል። በሬውን ከመቅደሱ አባረረ ማለት ምን ማለት መሰላችሁ?
በጥንካሬያቸው በራሳቸው ጥንካሬ የሚታመኑትን ሰዎች ያንን የሚተማመኑበትን ጥንካሬ ከመቅደሱ እንዲያስወጡ አነገራቸው ማለት ነው። አሁን አብዛኛው ሰው በነገራችን ላይ የአብይ ጾም ወቅታትን በምንጾምበት ጊዜ ላይ 55ቱንም ቀን ተሻግረን እንድናልፍ ለበዓለ ፋሲካ፣ ለበዓለ ሆሳና፣ ለሰሙነ ሕማማትም ጭምር ስንደርስ ያደረሰን ምን ይመስላችኋል? ባለፉት ዓመታት ውስጥ የነበረን የአብይ ጾም ልምድ ይመስላችኋል? እስከ 9 ሰዓት የመጾም ጥንካሬያችን ይመስላችኋል? ይሄው ሆዳችን እኮ ነው እስከ 9 እስከ 12 እስከ 1 ታምኑ የጾመው። ልክ ፋሲካ ከወጣ በኋላ ጠዋት ምን ስጡኝ ይላል? ምግብ ስጡኝ ይላል አይደል? ታምነን ሆዳችን ለእግዚአብሔር የተገዛው ምግብ እያስፈለገን፣ ነገር ግን አይ እርሱ ከተራበው ጋር እራባለሁ ከተጠማው ጋር እጠማለሁ ብለን እንድንቀመጥ ያደረገን ጥንካሬያችን እግዚአብሔር ስለሆነ። በራሱ ጥንካሬ ተማምኖ እስከዚህ ድረስ ደርሻለሁ የሚል ሰው ካለ የራሱን ጥንካሬ ያውጣ አለ ክርስቶስ። በጉስ ምንድነው ልትሉ ትችላላችሁ። በጎችንም አቧራቸዋል። በግ እንደ መስዋዕትነቱ ስጋው ይበላል፣ ቆዳው ደግሞ ይለበሳል፣ ልክ እንደ ቁርበት ማለት ነው። አንዳንዶች እግዚአብሔር ባረገው መግቦት ውስጥ ራሳቸው እንዳደረጉ የሚመጻደቁ ሰዎች አሉ። ራሳቸው እንዳበሉ ራሳቸው እንዳለበሱ እግዚአብሔር ባረገው ውስጥ እርግጥ ነው ሰዎችን እንዳደረጉ አድርጎ ሊናገር ይችላል። ሰው በእግዚአብሔር ያደረገውን ነገር ግን ራሱ ብቻ እንዳደረገው አድርጎ ሊያወራ ይችላል፣ አይፈቀድለትም ጭምር። የሙሴ አንዱ ከነዓንን እንዳያያት ያደረገው ስህተቱ ምንድን ነበር? እግዚአብሔር ያፈለቀውን ውሃ ማን አፈለኩኝ ብሎ መናገሩ ነው። ዛሬ ስንት እግዚአብሔር የመገባቸውን እጆች እኛ ራሳችን እንደመገብናቸው አልተመጻደቅንም? አሁን ነዳያኑን ብዙ ጊዜ ላይ ልክ አብይ ጾም ሲፈሰክ የመጨረሻው ፋሲካ ቀን ላይ እናስፈስካቸው ይባላል። ማን የሚያበላቸው? እርግጠኛ ናችሁ? ግን ማን ነው ብር አምጡ ተብሎ የሚጠየቀው? እንዴ አውርድ ከሰማይ አዝንበው ብላችሁ ነው የምትለምኑት እንዴ? ማስታወቂያው ራሱ ምን አምጡ ተብሎ ነው የሚነገረው? እንዴ መልሱ እንጂ ገንዘብ በየአይነቱ አዋጡ ይላል። በእናንተ እጅ ግን እየሰጠ ያለው ማን ነው? በእናንተ እያበላ ያለው ማን ነው? እያጠጣስ ያለው ማን ነው? ግን የዕለቱ የፋሲካ ቀን ላይ ስንንጎራደድና ስንታይ ማን እንዳበላ ነው? እንዲህ አይነቱን ነገር ከእናንተ አባሩ ማለት ነው። በእናንተ እጅ የሰጠ እግዚአብሔር ነው። በእነሱም ሆድ ደግሞ የሰጣችሁትን ተቀብሎ የሚያሳድረው ማን ነው? ሰጪም ማን ነው? ተቀባይስ ማን ነው? ስለዚህ እንደ በግ አትሁኑ እያለ ነው። አልባሽ አጉራሽ ነኝ አትበሉ ማለት ነው። ሶስተኛ ርግቦቹን ያባረራቸው። ርግብ ደግሞ ምንም እንኳን መኖሪያዋ አንድ ስፍራ ይሁን እንጂ ውሃና ምግብ ለማግኘት ስትል እዚህም እዛም ማለቱ አይቀርም። ስለዚህ ርግብን አባረራት ማለት መቀመጫችሁ፣ መኖሪያችሁ፣ መገኛችሁ አንድ ቦታ እንደሆነ ሁሉ አንዳንዶቻችን ደግሞ ምግብና ውሃ ለመጠጣት ስንል እዛም እዚህም እንላለን። አንድ እግራችን መቅደሱ ጋር፣ አንድ እግራችን ኃጢአት ጋር፣ አንድ እግራችን እግዚአብሔር ጋር፣ አንድ እግራችን ደግሞ ኩነኔ ጋር የሚሆን ሰው አለ። ርግቦችን አባረረ ማለት መኖሪያችሁንና ማረፊያችሁን የሰጠው እግዚአብሔር ለምግብና ለመጠጣችሁ ምን አያረግም ማለት ነው፣ አያንስም፣ ያከናውናል ማለት ነው። ባጭሩ እነዚህን ነገሮች በሙሉ ከመቅደሱ ካስወጣ በኋላ ትዝ ይላችኋል ጌታችን ኢየሱስ ክርስቶስን እንዲህ ነው ያሉት። ይህን በማን ስልጣን ታረጋለህ እያሉ ጠየቁት። ይህንን ለምንድን ነው የምታረገው እያሉ ሊጠይቁት በጣም ብዙ ጊዜ ሞክረዋል፣ አድርገውታልም ጭምር። እና ጌታችን ኢየሱስ ክርስቶስ ያላቸው ምንድን ነው? ይህን መቅደስ አፍርሱት አለ። ይህን ምን እየሰማችሁ ነው? ምኑን አፍርሱት? ከዛ በስንት ቀን አነሳዋለሁ አለ። እና እነሱ ምን ብለው ተናገሩ? እያወራ ያለው እነሱ የተሰበሰቡበትንና ቅዱስ ሆኖ እነሱ ያልተቀደሰ ስራ የሚሰሩበትን መቅደስ መስሏቸው ይህን መቅደስ እኮ ለመስራት ለማነጽ ከ40 ዓመት በላይ ፈጅቷል አለ። ቅዱስ ዮሐንስ ወንጌላዊ ግን የዮሐንስ ወንጌል ምዕራፍ 2 ላይ ሲናገር እንዲላል ይህን ያለው ሰውነት ስለተባለ መቅደሱ ነው አለ። ይህን ያለው እስኪ በሉ ሰውነት ስለተባለ መቅደስ ነው። እንግዲህ አሁን ወደ ሆሳዕናው መልሼ ላምጣችሁ። ስለዚህ ጌታችን ኢየሱስ ክርስቶስ አህያይቱ ውርንጭላዩ ላይ ተጭኖ ወደ ምን ገባ ነው ያልኳችሁ? እስኪ መቅደስ በሉ። አይዟችሁ አትርሱት እንጂ ወደ ምን ገባ? ወደ መቅደስ ነው የገባው። መቅደሱ ጋር ገብቶ ነው መቅደሱን የዞረው። መቅደሱን ዞረው ማለት በአህያው ውርንጭላዩ ላይ ተቀምጦ በሐዋርያት ትምህርት ላይ ሆኖ መቅደስ የተባለ የኛን ሰውነት ዞሮ ቃኘው ማለት ነው። አየው፣ ተመለከተው። መኖር የሌለባቸው ብዙ ነገሮች ነበሩ እኛ ውስጥ። እንደ በሬ በጥንካሬ ተመካንበት፣ እንደ በጎቹ አልባሽ አጉራሽ ነኝ ያልንበት፣ እንደ ርግቦቹ ያወላወልንበት፣ እንደ ሻጭ እንደ ለዋጮች እግዚአብሔር የሰጠንን ጸጋ ባልሆነ መንገድ የተጠቀምንበት
የታበይንበትም ጭምር። እንደነዚህ አይነቱን ክርስቶስ በውርንጭላይቱ ላይ በሐዋርያት ትምህርት ላይ ሆኖ አድሮ ዞሮ ተመለከተ። ስለዚህ ጅራፉን አነሳ። የመንፈስ ቅዱስን ሀብት ጸጋ ማለት ነው። ይሄ ቤት የምን ቤት ነው ብሎ ተናገረ? የጸሎት ቤት ነው አለ። እንደው ልብ ብላችሁ ግን አድምጣችሁም ሆነ ሲነበብም ሰምታችሁ ከሆነ መቅደሱ ነው አንጻኝ ብሎ የለመነው ወይስ ክርስቶስ ነው መቅደሱን መንጻት አለብህ ያለ? ክርስቶስ ነው። መቅደሱማ በምን አፉ ያወራል? ድንጋይ አይደል እንዴ? አይደል እንዴ? ነው አይደለም? ድንጋይ እኮ ነው። ይሄ አሁን የምንሰበሰብበት ስርዓት አምልኮ የምንፈጽምበት የእግዚአብሔር አካሉ ናት ብለን የምናምናት መቅደስ የምትሰራበት የተለያየ ነገር ሊኖር ይችላል። ግን አፍ ኖሮት ይናገራል፣ አፍንጫ ኖሮት ይተነፍሳል ብለን አንጠብቅ። ስለዚህ ዝም ያለ ነው ልላችሁ ፈልጌ ነው። ዝም ያለው መቅደስ ውስጥ የታጣውን ንጽህና፣ ዝም ያለው መቅደስ ውስጥ እግዚአብሔር ሊኖረው የሚገባውን ቅድስና መቅደሱ ሳይናገር ማን የተናገረለት? እስቲ ክርስቶስ በሉ። አንዳንድ መቅደሶች ከኛ መካከል ስላለን በደለኛ መሆናችንን አውቀን ግን በደለኛ ነኝ ብለን ለመናገር ራሱ አፋችን የተዘጋ ማለት ነው። ክፋት እየሰራን እንደሆነ እያወቅን ግን ክፉ ነኝ ብለን መናገር የምንፈራ ሰዎች አለን። ማለት ያጣነውና እግዚአብሔር ፈልጎ የታጣብን ንጽህና፣ ቅድስና ረጅም ዘመን ስለታጣብን ልክ አይሁድ ይሄንን መቅደስ ማበላሸት ከጀመሩ ረጅም ጊዜ ቆይቷቸዋል። አንዳንድ ሰው በኃጢአት ረጅም ጊዜ ሲቆይ የማይነጻ ይመስለው። ክፉ እየሰራ በጣም ረጅም ጊዜ ሲቆይ ከክፋት የተፈጠረ ለክፋትም ዓላማ የሚኖር ብቻ ይመስሏል። መናገር የከበዳቸው ብዙ መቅደሶችን ነው እግዚአብሔር ዛሬ ድምፅ ሆኖ የተናገረላቸው። መንጻት ያስፈልጋችኋል አለ። ስለዚህ ቤቴ ምን ቤት ነው አለ? የጸሎት ቤት ነው። እናንተ የምታረጓቸው ነገሮች በሙሉ እዚህ ሊኖሩ አይገቡም አለ። እኛ የሰበሰብናቸው እኮ ናቸው። ደግሞ የሚገርማችሁ እኛ ራሳችን ሰብስበን መቅደሱ ዙሪያ ላይ ያስገባናቸውን ነገሮች እኛው ራሳችን ማባረር ሲያስፈልገን፣ እኛው ራሳችን አለማስጠጋት ሲጠበቅብን ራሱ መናገር አፍ ሆኖ መጣና ደግሞ ቤቴ ጸሎት ቤት ነው ብሎ ተናገረ። ብዙ እንደ መቅደስ መናገር እየተጠበቀባቸው ዲዳ ሆኖ እንደ ድንጋዩ ዝም ያሉ መቅደሶችን ክርስቶስ ዛሬ አይቷቸዋል። መናገር ከብዶን ኃጢአታችንን መናዘዝም ለከበደን ሰዎች እግዚአብሔር አምላክ አንደበት ይሁንን። መቼም ይህን ስትሰሙ እሱ ለድንጋዩ ከተናገረ እኛም ስለዚህ ይናገርልናል ብላችሁ ዝም እንደማትሉ ተስፋ አረጋለሁ። ምክንያቱም እናንተ ተንቀሳቃሽ ድንጋይ ብቻ ሳትሆኑ መናገር የምትችሉ ምኖች ጭምር ናችሁ። አይዟችሁ፣ ስድብ አይደለም። ምኖች ናችሁ ግን እስኪ ድንጋይ በሉ። ሁላችንም ድንጋይ ነን፣ አለት ነን። ድንጋይነታችን አለት ነን ማለታችን ለቃለ ጽርፈት ለስድብ ነው ለማለት ሳይሆን ሁላችንም መሰረት አድርጎ ክርስቶስ ቤቱን መቅደሱን ማነጽ የሚፈልግብን ስፍራዎች ስለሆንን መናገር የከበደን ድንጋዮች ስለሆንን ማለት ነው። ስለዚህ ክርስቶስ መጀመሪያ ወደ መቅደስ የገባበት ምክንያት መቅደሱን ለማንጻት ነበር። መቅደሱን ካነጻው በኋላ የማቴዎስ ወንጌል ምዕራፍ 21 ሲቀጥል የሚያወራው ፍሬ አልባ ስለሆነችው በለስ ሙሉ በመቅደሱ ዙሪያ ኃጢአት ሲሰሩ የነበሩትን አይሁድ እንደሚወክል የሚሰሙት አይሁድ ያውቁ ነበር። ክርስቶስ የሚገርማችሁ አይሁድን አንዳንድ ጊዜ ላይ በቀጥታ ይናገራቸዋል፣ እነሱን ምክንያት አድርጎ ማለት ነው። አንዳንድ ጊዜ ግን በቀጥታ እየተናገራቸው የማይሰሙ ስለሆኑ በምስጢርም ጭምር ይነግራቸው። እንደው በጣም በምሳሌ የተዋቡ ለምሳሌ አዲስ ያልሆኑ ሕዝብ ስለሆኑ በምስጢር ያስተምራቸዋል። ክርስቶስ ለዛ ነው እኛ ለምሳሌ አንስተን ያነሳነውን ትምህርት ለአይሁድ ነው ያስተማረው። አንድ የወይን ስፍራ ባለቤት የነበረው ሰው ነበራል። ያ የወይን ስፍራ ባለቤት ቦታ ለዛ ለወይኑ ቦታ ብዙ ነገር አረገለት። ቅጥር ቀጠረለት፣ መጭመቂያ ወይንም ደግሞ ወይኑ ተሰብስቦ ጠጅ መሆን የሚችልበትን የሚረገጥበትን ስፍራ አዘጋጀ። እየሰማችሁ ቅጥር ቀጠረለት በሉ። ቅጥር ቀጠረለት። ከዛ በኋላ ቅጥር ቀጠረለት ማለት የሚያገለግሉትን ሰዎች አቆመለት እንደማለት ነው። አንድ ከዛ በኋላ መጭመቂያ አዘጋጀለት። ወይኑ መቼም ተሰብስቦ በፍሬ የሚበላ ብቻ ሳይሆን ጠጅም ሆኖ የሚጠጣ ስለሆነ ያንንም ለማድረግ ቦታ አዘጋጀለት። ሶስተኛ ደግሞ የወይኑ አትክልት ስፍራ እንዳይበላሽ ግንብም ሰራለት። እስኪ ግንብ ሰራለት በሉ። ይሄንን ሁሉ አደረገና ልክ የዛ የወይን ባለቤት ስፍራ ሲጨርስ ገበሬዎችን ጠራና እሱ ያዘጋጀው መሬት ላይ የሚጠብቀውን ፍሬ እነሱ ሰብስበው እንዲያመጡለት አዘዘ። እነዛ የወይኑን ስፍራ ሲጠብቁ የነበሩት ገበሬዎችም ፍሬው የሚደርስበትና ፍሬው የሚሰጥበት ሰዓት ደረሰ። ትርጓሜያችን ሲናገር በዓመት 3 ጊዜ ወይን ፍሬ ይሰጣል ይላል። ስንት ጊዜ? 3 ጊዜ። ስለዚህ 3 ጊዜ ተመላልሷል እንደማለት ነው።
ይሄንን ራሱን መጽሐፉን ስታነቡት ራሱ በነገራችን ላይ ይናገራል። አንድ ጊዜ ላከ፣ ሁለት ጊዜ ላከ፣ በሶስተኛ ልጁን የላከውና ማለት ነው። ስለዚህ ገበሬው ያሰማራበት እርሻ ላይ ፍሬ ፈልጎ ጌታችን ኢየሱስ ክርስቶስ የወይኑ ቅጥር ባለቤት እሱ ስለሆነ ላከባቸው። የመጀመሪያ የላካቸውን እና የወይኑን ቅጥር ቦታ ፍሬ ሰብስቡ ያላቸውን ሰዎች በሙሉ አንዳንዶቹን ወገሯቸው፣ አንዳንዶቹን ገደሏቸው፣ አንዳንዶቹን ደግሞ በሰይፍ ስለትም ቆረጧቸው። እንደዚህ ካረጉ በኋላ ከነዚህ ከላካቸው እጥፍ ደግሞ ሁለተኛ ላከ ድጋሚ። አሁንም እነዚህ ላይ ጭራሽ የባሰውን አደረጉባቸው። በሶስተኛ ምናልባት ልጄን ይፈሩታል ብሎ ልጁን ላከላቸው። ልጁን ግን ሲያዩት ሲነበብ እንደሰማችሁት አይ እሱማ እንዲያውም ርስቱን የሚወርስ ስለሆነ እንያዘው እንግደለውና ርስቱን እንውረሳ። ይሄ ጌታችን ኢየሱስ ክርስቶስ ያስተማረው ምሳሌ ስለ አይሁድ ክፋት ብቻ ሳይሆን በኋላ ላይ ስለሚፈጽመውና እኛም ከሆሳዕና ከሰዓት ጀምሮ ስለምንካፈለው ስለ ኢየሱስ ክርስቶስ ሕማም የሚያወራ ነው። የወይኑ ስፍራ ባለቤት የተባለው ጌታችን ኢየሱስ ክርስቶስም፣ ቅጥር የተባለው ወይንም ደግሞ መሰማሪያ ቦታው የተባለችው ቤተ ክርስቲያን ናት። እስኪ ቤተ ክርስቲያን በሉ። መጭመቂያ የተባለው ወይኑ ተረግጦ ወይኑ የሚሰፍር የወይኑ ውሃ ወይንም ደግሞ ጠጁ የሚወጣበት ስፍራ ደግሞ ጻድቃን፣ ሰማዕታት፣ ቅዱሳን ያሉበት ቦታ ነው። በመጨረሻም ግንብ የተባለው ደግሞ ሕግ ነው። ምን ለማለት ተፈልጎ መሰላችሁ? ለወይኑ ቦታ ክርስቶስ ያልደከመለትና ቀድሞ አዘጋጅቶ ያላስተካከለለት ምንም ነገር የለም። ከነዛ ሰራተኞች ክርስቶስ የጠበቀው ብቸኛ ነገር ቢኖር ይላል ቅዱስ ዮሐንስ አፈወርቅ ፍሬውን ምን እንዲያረጉ ብቻ ነው። እስኪ እንዲሰበስቡ በሉ እንጂ ኮትኩቱ አላለም። ኮትኩቱ ስላችሁ ኮትኩታችሁ ቅጥር ስሩ፣ ግንብ ገንቡ አላለም። መጭመቂያ ስፍራ ማዘጋጁም አላለም። ሁሉን መሟላት ያለበትን ነገር አስቀድሞ ካሟላ በኋላ ለማን ነው የሰጠው? ለነዚህ ለገበሬዎቹ ነው የሰጠው። ገበሬዎች ሆነው የዛ የወይን ስፍራ ላይ ሲመላለሱ ሲሰሩ የነበሩት ማለት እኛ ነው። ልብ ብላችሁ ስሙ ክርስቲያኖች። አምላካችን ኢየሱስ ክርስቶስ የወይኑ ስፍራ ባለቤት ማለት ነው። ለወይኑ ቦታ ያላረገው ምንም ነገር የለም እንደተባለው ሁሉ ዛሬም ለሆነ ለኛ ለክርስቲያኖች ያላረገው ምንም ነገር የለም። ለአይሁድ ብትሉ ያስፈልጋቸዋል ብሎ እኛ መቅደስ ሲሰጠን ለነሱ የኦሪቱን መቅደስ ሰጥቷቸዋል። ለኛ ጻድቃን ሰማዕታትን በስሙ የሚሞቱለትን ቅዱሳንን ሲያስነሳ ለነሱ ነቢያትን ሰጥቷቸዋል። ለኦሪቱም ሆነ ለወንጌሉ ክርስቶስ ምንም ያጎደለው ነገር የለም። ህዝቡ ክፉ ስለሆነ ነው እንጂ። አሁንም ድረስ በነገራችን ላይ ኃጢአት ለመስራት የምንሽቀዳደም ሁላችንም ምን ጎሎብን? መቼም በዚህ በሰሙነ ሕማማት ወቅት አንዱ የሚነሳው ክርስቶስን አሳልፎ የሰጠው ይሁዳ ነው። እስኪ ይሁዳ በሉ። ይሁዳ ሲባል ቶሎ ጭንቅላታችሁ ለሚመጣው ነገር ምንድን ነው? ብር ነው አይደል? ነው አይደለም? ብር ነው። አሳልፎ መሸጡ ነው። ይሁዳ ክርስቶስን ለመሸጡ ምን ምክንያት ነበረው? ምንም አልነበረውም። በነገራችን ላይ ምንም እንደው ከተአምራት አጉድሎት ነው እንዳትሉ የዮሐንስ ወንጌል ምዕራፍ 2 ላይ ውሃውን ወደ ወይን በሚለውጥበት ጊዜ ላይ ጌታችን ኢየሱስ ክርስቶስ እመቤታችን ወይን እኮ የላቸውም ብላ ስትናገር አንዱ የነገራት ነገር ቢኖር ጊዜ አልደረሰም ያላት። አንዱ ጊዜ አልደረሰም ብሎ የተናገረበት ምክንያት ይሁዳ ባልታወቀ ምክንያት ተአምሩ ሊፈጸምበት ባለበት ሰዓት ወጥቶ ነበር። እሱ ሳይኖር ተአምሩን ፈጽሞት ቢያረገው ኖሮ ክርስቶስን ለምን አሳልፈ ሸጥከው ብሎ ቢጠየቅ ከተአምራቱ አጎደለኝ ብሎ መናገር ይችል ነበር። ግን ከተአምራቱ አላጎደለውም። ጊዜ ገና አልደረሰም ብሎ እስኪመጣ ጠብቆታል። አንድ ብላችሁ ያዙ። ገንዘብ አንሶት ነው እንዳትሉ፣ እንዲያውም የሙዳይ ምጽዋቱ ጠባቂ እሱ ነው። ኃጢአቷን ልትናዘዝ የመጣችውን ያቺን ሴት ጌታችን ኢየሱስ ክርስቶስ እግር ስር ወድቃ እያነባች ሽቱን ስትነሰንስ የዮሐንስ ወንጌል ምዕራፍ 12 ላይ ትዝ ይላችኋል። ይሄ ሽቱ ተሽጦ እኮ ቢሆን ኖሮ 300 ዲናር ያወጣል አለ። ብሩ ወደ እሱ ኪስ ስለሚገባና ሌባ ስለሆነ ነው። ብር ቸግሮትም አልሸጠውም ማለት ነው። ይሄ ብቻ እንዳይገርማችሁ የዮሐንስ ወንጌል ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ በአጭር ታጥቆ ዝቅ ብሎ የሐዋርያቱን እግር ባጠበበት ጊዜ ላይ ትርጓሜ ወንጌላችን ሲናገር መጀመሪያ ያጠበው ይሁዳን ነው። ማንን ያጠበው? ለምን እንዳጠበው ታውቃላችሁ? ሁለተኛ ሶስተኛ ቢያጥበው ኖሮ ከወንድሞቼ በክብር አሳነሰኝ ለዛኔ የሸጥኩት እንዳይል ማለት ነው። ስለዚህ ምን አሳጠው? ተአምርም አላሳጠው፣ ገንዘብም አላሳጠው፣ ክብርም አላሳጠው፣ ስልጣንም አላሳጠው። ምን ምክንያት ኖሮት ይሁዳ ሸጠው?
ይሄን የይሁዳን መሸጥ ስታስቡ ሁላችሁም ትገነገናላችሁ። በእርግጠኝነት ሁላችንም ይሁዳ አሳልፎ መሸጡ በጣም የሚያስጠላና ደስ የማያሰኝ ነገር ስለሆነ ማለት ነው። ስለ ይሁዳ መሸጥ ግን ባሰብንበት ሁላችንም ልክ ግን እኛስ ክርስቶስን አሳልፈን ስንሰጠው ኃጢአት ስንሰራ ሰይጣን ምን ቃል ገብቶልን የሚናገር ሰው አለ ከዚህ ውስጥ? ለዛ ነው አንድ ሊቅ ሲናገር ምን ይላል መሰላችሁ? ይሁዳ ክርስቶስን 30 ብር መሸጡን አይግረማችሁ፣ እኛ ብንሆን ኖሮ በነፃ እንሰጠው ነበር አለ። እውነት ነው። ሁላችንም በነፃ ነው እየሸጥ ነው ያለ ነው። ሰይጣን ምን ከፍሎን ነው ኃጢአት እየሰራን ያለ ነው? ክርስቶስ እኮ ሊከፍለን የሚችለው መንግስት እያለ ነው ጀርባችንን የምንሰጠው። ስለዚህ የይሁዳ መሸጥን ስታስቡ ስለ ይሁዳም አምርረንም መናገር ስንጀምር ራሳችንን አንርሳ። እኛም ከይሁዳ የባስን ስለሆንን ማለት ነው። ስራችን ከሱ የከፋ ሊሆን ስለሚችል ስለዚህ የይሁዳን ምንም እንዳላጎደለበት ስታውቁ እኛስ አሁን እዚህ ያለን ሰዎች ምን ጎሎብን ነው ኃጢአት እየሰራን ያለን? መቅደስ ሰጠን፣ ግብራቸውን አይተን ስራቸውን ተመልክተን መኖር የምንችላቸውን ቅዱሳንን ሰጠን። ቅጥር የተባለ ህግን ብቻ አይደለም፣ ህገ ኦሪትስ እሺ በገደለ ግደል ባጠፋ አጥፋትል ነበረ። የፍቅር የሆነውን ህገ ወንጌልን ሰጠን። ክርስቶስ ምንም አጉድሎብን አይደለም ኃጢአት እየሰራን አይደለም። እኛ የጎደለብን ሰዎች አምላካችን ኢየሱስ ክርስቶስን እያሳዘን ነው ስለሆንን ነው። እግዚአብሔር እውነት አይነ ልቡናችንን ያብራልን። ጎሎብን እያሳዘን ነው ስላልሆነ ማለት ነው። ስለዚህ ለወይኑ ስፍራ ምንም ያላደረገለት ነገር የለም። ከነዛ ሰራተኞችም እሱ ብዙውን ደክሞ ነው ጥቂት የፈለገው። ዛሬም ክርስቶስ ከኛ የሚፈልገው ሁሉን ሰጥቶ ጥቂት ነገር ነው። በጣም ነው የሚገርማችሁ እኮ ቤተ ክርስቲያንን ሰጥቶ ጽድቅ መፈለጉ የክርስቶስ እኮ ትንሽ ነገር ነው። ቤተ ክርስቲያንን ሳይሰጠን ጽድቅ ቢፈልግ ኖሮ ለኛ ዳገት ነው። ቅዱሳንን ሳይሰጠን ማንን አይተን እንጸድቅ ይሆን ኖሮ ብንል ለኛም የሆነ ምክንያት አለን። የፍቅርን ህግ ሳይሰጠን በፍቅሬ ኑሩ ቢል ኖሮ እሱ ራሱ አሳይቶን ህይወቱን ኖሮት ኑሩ ባይለን ኖሮ ጭንቅ ነበር። ምንም ያሳጣን ነገር የለም። የኛ ኃጢአት የሚከፋው ለዚህ ነው። ልብ ብላችሁ ስሙ። ሰጣቸውና ወደ ሩቅ አገር ሄዳ አለ። እስኪ ወደ ሩቅ አገር በሉ። ጌታችን የሄደበት ሩቅ አገር ምንድነው የሚባል ከሆነ ቅዱስ ዮሐንስ አፈወርቅ ሲያስተምር ምን ይላል? ጌታችን የሄደበትና ለነሱ እርሻውን ሰጥቶ ተጓዘበት የተባለው ሩቅ ቦታ ትዕግስቱ ነው ይላል። ምኑ ነው? ትዕግስቱ ነው። የሰጠን ነገር ላይ እስከምናፈራ ድረስ እግዚአብሔር ዝም ይላል። አይቶ ኃጢአት ስንሰራ እንዳላየ፣ ክፋት ስንናገር እያደሰማ እንዳልሰማ ሆኖ እንደሚሰነብተው ማለት ነው። ብዙ ሰው ግን የእግዚአብሔርን ትዕግስት እንደ ዝምታ ቆጥሮት ኃጢአት ይሰራል። ስለዚህ አሁንም ምንም የጎደለብን ነገር የለም እያልኳችሁ ቀጠለ። ከብዙ ከሩቅ አገር ከሄደበት ከትዕግስቱ ጌታችን ኢየሱስ ክርስቶስ ተመለሰ። ሲመለስ መጀመሪያ ራሱ አልሄድም፣ አስቀድሞ ሰራተኞችን የላከው። እነዛን ሰራተኞች እነዛ ገበሬዎች የወይኑ ቦታ ላይ ፍሬ የሚለቅሙት ሰዎች ሲያዩአቸው ተናደዱ። የተናደዱት ለምንድን ነው? ወይኑ ቦታ ላይ ፍሬውን ለመልቀም ስለመጡ አይደለም፣ እነሱ ፍሬ ስለታጣባቸው ነው። ምን ስለታጣባቸው? አሁን ዛሬ በነገራችን ላይ አብዛኞቻችን ነቢያት ልክ ክርስቶስን ቃሉን ተሸክመው እንደሚያስተምሩት ሊቃውንተ ቤተ ክርስቲያን መምህራን ቆመው በሚያስተምሩን ጊዜ ላይ ከክርስቶስ ቃል ሽሽት የምንያያዘው እየሰማንም ጭምር ቃሉን ለራሳችን ሳይሆን ለሌላ እንደተነገረ አድርገን እየቆጠርን ሸሸት እያለን የምናልፍበት ምክንያት እንደሆነ ታውቃላችሁ? ከኛ ፍሬ ይጠብቃል ብለን ስለማናስብ ነው አንዳንዶቻችን። ምክንያቱም ስናየው ህይወታችን እንኳን ክርስቶስ ፍሬ ሊጠብቅበት ይቅርና እናንተና እኔ ራሱ በራሳችን ህይወት ምን ያየነው ፍሬ አለ? ምናልባት የኃጢአት ካልሆነ በቀር ማለት ነው። ተስፋ መቁረጣችን እንደዛ ሊያስብልን ስለሚችል ማለት ነው። ጌታችን ኢየሱስ ክርስቶስ ግን የላካቸውን እነዚህን የመጀመሪያዎቹን ሰራተኞች ቦታው ላይ የነበሩት ሰራተኞች ሲያዋቸው ገበሬዎቹ ተናደዱ። አስገብተው ወገሯቸው፣ አስገብተው በሰይፍ ቆረጧቸው። አንዳንዶችን ደግሞ ሰንጥቀው ገደሏቸው። የሰነጠቋቸው እንደነ ኢሳይያስ ያሉትን ኢሳይያስ ስለ ክርስቶስ በመተንበዩ ቅድም እንዳልኳችሁ በመጋዝ ተሰንጥቆ የሞተ ነውና፣ በሰይፍ የቆረጧቸው እንደነ ዮሐንስ መጥምቅ ያሉትን ጻድቃንን ነው፣ ቅዱሳንን ነው። በድንጋይ የወገሯቸው ደግሞ እንደነ አሞጽ ያሉትን ነቢያትን ነው። እነዚህ ሁሉ ነቢያት ያጠፉት ጥፋት ምንድነው ብትሉ ምንም እኮ ነውር የለባቸው። ጌታ መጥቶ ፍሬ ከነሱ እንደሚፈልግ ከመናገር ባለቀ። አሁን ዛሬ ብዙ ቃለ እግዚአብሔርን ለመስማት የምንሸሽ ሰምተንም ጭምር ብዙ ነገር እንደማይጠበቅብን ያክል
ቢያንስ መስማቴ በቂ ነው ብለን ዝም ብለን የምንቀመጥ ሰዎች እውነቴን እንምላችሁ ክርስቲያኖች እግዚአብሔር ልቡናችንን መልሶ ለመኖር ያብቃን። ጌታችን የነገይቷን በዓል ስናከብር በለስ ያጣባትን ፍሬ ወይንም ደግሞ በለሷን ፈልጎ ፍሬዋን ፈልጎ ሊበላ የሄደባትን ዛፍ የረገማት ቅጠል ሳይኖራት ቀርቶ እኮ አይደለም፣ ፍሬ ስላጣባት። ቅጠል አለኝ ብላችሁ አትመጻደቁ። ቅጠል አለኝ ብለን እውነት አንመጻደቅ። እግዚአብሔር ከኛ የሚጠብቀው እኛ ራሳችን ልናደርገው አንችልም ብለን የረሳነውን ብዙ ጽድቅ ነው። ምንም ችግር የለም ከጸለይኩኝ፣ ምንም ችግር የለም ከጾምኩኝ፣ ከሰገድኩኝ፣ ከመጸወትኩኝ አትበሉ። እስከ መቼ ብለን ራሳችንን ጠይቅ። መቁረብ አለብና ንስሐ ገብተን ራሳችንን እግዚአብሔር አምላክ ካለበት ዙፋን ላይ እግዚአብሔር አምላክ ካለበት ቦታ ላይ ለመኖር መመኘት አለብን። ትልቁን ነገር ነው መሻት ያለብን ሁሌ። እኒህ ነገሮች አናሳ ሆነው እኮ አይደለም፣ ግን በእነዚህ አይነት ነገሮች እየረካን ትልቁን ጽድቅና ትልቁን ማድረግ የሚጠበቅብንን የአምላክ ስጋና ደም ሳንበላ ግን ጊዜያችን እንዳያልፍ ማሰብ ስላለብን፣ ስለዚህ ጌታችን ኢየሱስ ክርስቶስ የመጀመሪያ የላካቸው ነቢያት ናቸው። ልክ ቅድም በሆሳዕና ተጭኖ የገባባት አህያይቱ የምን ምሳሌ ናት ብያቸዋል? ጎሽ ረሳችሁት? የምን የነቢያት ምሳሌ ናት። ስለዚህ እያወራ ያለው ይሄ ትንቢት ራሱ ስለ ሆሳዕና በዓል ተጭኖ የገባባት አህያ የነቢያት ምሳሌ ናት እንደተባለ ከአንድም ሁለት ጊዜ ብዙ አድርጎ የሰደዳቸው ገበሬዎቹን ፍሬ እንዲጠይቁ የላካቸው ሰራተኞች ነቢያት ናቸው። ሁለት ጊዜ ግን እነዚህ ሰዎች ክፋትን አደረጉ። ፍሬ መታጣቱ ሲያንስባቸው ገደሉ። እግዚአብሔርን የምናሳዝነው ትልቁ በደላችን ኃጢአት መስራታችን ብቻ አይደለም፣ በሰራነው ኃጢአት እግዚአብሔር ላይምረን ይችላል ብለን ተስፋ መቁረጣችን ነው። የኛ የሚብሰው ለዚህ ነው። እየሰማችሁ ነው? የኛ ኃጢአት የሚብሰው ለዚህ ነው። ከትላንትናው የከፋ ነው ሁሌም የምናደርገው። ስራችን ከፍቷል ሲባል በነገራችን ላይ ኃጢአቶቻችንን ብቻ አትዘርዝሩት። ስራችን ከፍቷል ማለት ትላንትና የተከፈተልንን የንስሐ በር ትተን ዛሬ የተከፈተልንን የንስሐ በር ትተነው እየሄድን ነው እየተባለ ነው። የኛ ኃጢአት የሚብሰው የኛ ኃጢአት በጣም የሚጎረብጠው ለዛ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ምናልባት ነቢያቶችን ብልክ ከኔ ቀድመው የሚመጡትን መምህራን ብልክ ያልሰሙት እኔ ስላልሆንኩኝ ሊሆን ይችላል። ስለዚህ ልጄን ልላከው አለ። ልጁ ማለት ጌታችን ኢየሱስ ክርስቶስ ነው። ተናጋሪው እግዚአብሔር አብ ነው። ልጁን ላከ። ልጁን የላከው ይፈሩታል ብሎ ነው። እስኪ ይፈሩታል በሉ። ክርስቶስን በምድር የፈሩት ሰዎች ትዝ ይሏቸዋል? ከፈሩት ይልቅ የናቁት አይበዙ? ካከበሩት ይልቅ ያዋረዱት አይበዙ? አብዛኞቹ እኮ እንደዛ ነበሩ። ለክርስቶስ ተገብታ ዓለም ያደረገችለት ነገር በሙሉ ለኛ ቢደረግ አይድነቃችሁ ክርስቲያኖች። ባለቤቱ እኮ ራሱ ተናግሯል። በእኔ ላይ እንዲህ ከከፉ በእናንተማ እንዴት እጥፉን አያደርጉ እኮ ብሏል። እሱን ከገፉት እኛን መግፋታቸው አይቀርም። እሱን ከመቱት እኛን ማሰቃየታቸው አይቀርም። ያ ማለት ዝም ብላችሁ ተሰቃዩ ለማለት አይደለም። ጌታችን ኢየሱስ ክርስቶስ ሕማሙ፣ ስቅላቱ፣ ግርፋቱ የተቀበላቸው መከራዎች በሙሉ ፈቅዶ ያደረጋቸው የኛ መድኃኒት ናቸው። እናንተም በእውነት ኖራችሁ ስለሚመጣባችሁ ፈተና በሙሉ አትጨነቁ። ያ የሚመጣባችሁ ፈተና ለእናንተ ያላወቃችኋቸውን በደሎቻችሁን ማንጫ፣ ላሰቃያችሁ ሰዎች ደግሞ ሕይወት መስጫ ናቸው። ስለዚህ ጌታችን ልጁን ላከው። ሊፈራዎችን የቻለ ግን ማንም የለም። እንዲያውም ገበሬዎቹ ሲያዩት ከሌላው ይልቅ እነሱ እንዲያውም ሲመለከቱት ተናደዱ። የክርስቶስ ሰው መሆን አናደዳቸው፣ አበሳጫቸው። ፈሪሳውያን በጣም እኮ ነው የሚገርማችሁ። ክርስቶስ ሰው ሲሆን እኮ እነሱ ትንቢት እንደተነገረላቸውና ተስፋ አድርገው ሲጠብቁት እንደኖረ ሕዝብ መስገብገብ የነበረባቸው እነሱ ነበሩ። ሲመጣ መናፈቅ የነበረባቸው እነሱ ነበሩ። ግን አያችኋቸው፣ ይሰሩት የነበሩትን ኃጢአት በሙሉ ስላቆመባቸው፣ ይሰሩት የነበሩትን ክፋት በሙሉ አቁማችሁ ተስተካከሉ ስላሏቸው አብልጠው የጠሉት መናፈቅ የሚጠበቅባቸው ሕዝብ ናቸው። ዛሬም አብልጠን የጎዳ ነው ከውጭ ያለው ሰው ነው ውስጥ ያለው ሰው ነው? እኛው ነን። ውጭ ያለው ሰው ክርስቶስን ቢወጋው ክርስቶስን ቢናገረው ክፉ ነገር አድርጎ በስራው ቢያሳዝነው የት ኖሮ ነው? ውጭ ቢያንስ ሆኖ ነው። እኛ ያሳዘነው የት ውስጥ ሆነን? ውስጥ ሆነን እኮ የኛ ይብሳል ማለት ነው። የአይሁድ የፈሪሳውያን ተግሳጽ የኛ ተግሳጽ። ክርስቶስ ልጁን ላከላቸው። ልጁን ሲያዩት አይተውት ተናደዱ። ይሄማ ባለ ርስት ነው፣ እሱን ብንገለው ገለነው ቦታውን ስፍራውን እንወስዳለን አሉ። ሳይገሉት እኮ ሊያወርሳቸው ነበር የመጣው ሲጀመር ራሱ። የሚገርመው እሱ ነው። እንዲህ ባያደርጉት እንኳን
ክፋትን ለማድረግ ባይሯሯጡ እንኳን መች ዘግቶባቸው በሩ መች እንደዚህ ያክል ጨክኖባቸው። ግን እነሱ የጭካናቸው ልክ ነቢያት ላይ አላቆመም። ከነቢያቱም ከፍ ብሎ የነቢያቱን ጌታ ላይ ቀጠለ። ከነቢያቱ ከፍ ብሎ ያለው ጌታው ላይ ያላቆመው ችግር ደግሞ ውርንጭላይቱ ላይ የተባሉ ሐዋርያትም ላይ ቀጥሎባቸው። ስለዚህ ጌታችን ኢየሱስ ክርስቶስ የተባለ ልጁን ወሰዱት፣ አሰቃዩት፣ አንገላቱት፣ ገደሉት። ጌታችን ለዛ ነው ቀጠለና እየነገራቸው የነበረው ነገር በሙሉ ስለ ራሳቸው እንደሆነ ገባቸው። ከዛ በኋላ ግንበኞች የናቁት የማዕዘን ራስ ድንጋይ ብሎ ደግሞ ስለ ራሱ መልሶ አስተማራቸው። የማዕዘን ራስ ድንጋይ ያለው ክርስቶስ ራሱን ነው። አንደኛ ድንጋይ ያለው ለምንድን ነው ትሉ እንደሆነ ክርስቶስ ድንጋይ ነው የተባለው ስለ ቃሉ መሰረትነትና ስለ አስተማረው ትምህርት ጽናትነት ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 22 ላይ በአለት ላይ ስለተሰራው ቤት ክርስቶስ ሲናገር ትዝ ይላችኋል። ምን እንዳለ? በአለት ላይ የተሰራ ቤት ነበረ፣ ዝናብ ዘነበ፣ ነፋስም ነፈሰ፣ ጎርፍም መጣ፣ ምን አላረገውም አለ? አልናደውም፣ አላናወጠውም አለ። የማዕዘን ራስ ድንጋይ የተባለው ክርስቶስ እሱ ነው። በሱ መሰረትነት ላይ ማንም ቢታነጽ ምንም ነገር አይጎዳውም ለማለት ነው። ሁለተኛው ራሱን እኔ የማዕዘን ራስ ድንጋይ ነኝ ያለው ደግሞ ነቢያትንና ሐዋርያትን የሚያጋጥመው እሱ ስለሆነ ነው። ቅዱስ ጳውሎስ የኤፌሶን መልእክቱ ምዕራፍ 2 ከቁጥር 20 እስከ 22 ላይ ክርስቶስን የማዕዘን ራስ ድንጋይ እንደሆነ ይመሰክርለታል። ሐዋርያትንና ነቢያትን ያገናኝ። ዛሬም ከዚህኛው ዓለት አንስቶ እስከ ቀጣይ ሳምንት ባሉት የሕማማት ቀን ላይ በሕማሙ እንድንሳተፍ እኛን ያደረገን ክርስቶስ ለምን እንደሆነ ታውቃላችሁ? ድንጋይ ስለሆነ እኛን በሕማሙ እኛን ለማገናኘት ነው። ከሱ ሕማም ጋር አብረን እንድንሳተፍ ነው። ከእርሱ ስቃይና እንግልት ጋር አብረን መሳተፍ እንድንችል። በጣም ነው የሚገርመው። እንደዚህ አይነት ወቅታት ላይ አንዳንድ ሰው የክርስቶስ ሕማም እንደምታውቁት እንግዲህ ሐሙስ ማታ ጀምሮ እስከ ዓርብ ድረስ ነው 13ቱን ሕማማተ መስቀል መቁጠር በምንጀምርበት ወቅት ማለት ነው። እኛ ግን የክርስቶስን ሕማም መሳተፍ የምንጀምረው ከመቼ ጀምሮ? ከእሑድ ከሰዓት ጀምሮ ሰሙነ ሕማማት ተብሎ ከዚህ ሰዓት በኋላ ግብረ ሕማማት ተገልጦ ቤተ ክርስቲያን ሊቃውንት እያነበቡ ጸሎተ ስግደት ይቀጥላል። እሱ በ18 ወይ በ20 ሰዓታት ውስጥ ያሳለፈውን ሕማም እኛ ከእሑድ ጀምሮ ለተወሰኑ ቀናት እናሳልፈዋለን። ለምን አንድ ቀን አልሆነ? ባጭሩ እንዲያልቅ ማለት ነው። ሐሙስ ጀምረን ለምን ዓርብ አልጨረስነውም? ሕማሙ ይበልጥ ከእርሱ ጋር በመታመማችን ይበልጥ ከእርሱ ጋር ረጅም ጊዜ ማሳለፋችን ጥቅሙ መሰላችሁ? አንደኛ እሱ ያችን የ20ና ከዛም ሰዓታት በላይ የሆነውን ሕማሙን ባይሳተፍ ኖሮ እንኳን 6 እና 7 ቀን ይቀርና ለዘላለምም ታማሚ ሆነን ልንቀጥል እንችል ነበር። ሁለተኛው ግን ከሕማሙ እንድንሳተፍ ቢያንስ የተወሰነች ሳምንታት ተጨምረው የተሰጡን ለምንድን ነው? ገበሬዎቹ ሊሰጡት ያልቻሉትን ፍሬ በዚህ ሳምንት ማፍራት ከቻልን ተብሎ ነው። በስግደቱ፣ በጾሙ፣ በጸሎቱ ሳንበረታ እንዲሁ እንደዋዛ ሳምንታቱ አልፈው ሕማማት ላይ የደረሱብን ሰዎች የለንም። በቃ በዚህች ወቅት ላይ ይህችን ወቅት አብልጠን በጣም ጠንከረን እንድናሳልፈው የሚፈልገው ለዛ ነው። ልጁን መፍራታችንን እኛ የምናሳየው በዛ ነው። የክርስቶስ ሕማም ለእኛ የሚያስደስተን እንደሆነ ሁሉ ጭንቅ እንደሆነብን የምናሳየው አብረን ገበሬዎቹ ልጁን እንደገደሉት ሁሉ እኛም በክፋታችንና በኃጢአታችን ክርስቶስን ከኛ ገለን ሳናወጣው በፊት በዚህ ሕማማት ውስጥ እኛ ውስጥ መታየት እንዲችል በምናደርገው ስራ ውስጥ ነው። ስለዚህ በእነዚህ ወቅታት ውስጥ አይሁድ ፍሬ ታቶባቸው ያጡትን ብዙ ነገሮች እኛም እንዳይታጣብንም ጭምር እንደክማለን። አይሁድ ክርስቶስን ልጁን አሳልፈው በመስጠታቸው ምክንያት ቤተ ክርስቲያኑ እነሱ ጋር አልነበረም። የኦሪት ቤተ መቅደስ እነሱ ጋር ነበረ። የሐዲስ ኪዳኑ ቤተ መቅደስ ግን እነሱ ጋር አልታነጸም። ወጥቶን የታነጸው ክርስቶስ የገባው እነሱ ጋር ነው። የሰቀሉት ግን ከከተማ አስወጥተው አርቀው ማለት ነው። ስለዚህ ክርስቲያኖች ክርስቶስ የሰጠን ብዙ ነገሮችን እንዳናጣ አምላካችን በሕይወታችን ያደረገልን ብዙ ገጸ በረከቶች እንዳይወሰዱብን እንደነዚህ ገበሬዎች እንዳንታጣ ልጁን ፈርተን ፍሬ አፍርተን ደግሞ አምላካችን እንድንታመም አብረን ደግሞ እንድንነሳ ይፍቀድልን። ያስተማረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።